እንግዲህ የዘንድሮ ግራንድ ፕሪ አዲስ ከ65 ዓመት በኋላ በኢትዮጵያ ምድር ላይ የተደረገ ታሪካዊ ውድድር ነው። ይህ ውድድር ወደ ሀገራችን መምጣቱ ዘርፈ ብዙ ጥቅም አለው። ከዛ ውስጥ አንዱ በስፖርቱ ካየኸው ለወጣት አትሌቶቻችን ትልቅ እድል የሚሰጥ ነው። ለመታየትም በዓለም አትሌቲክስ መዝገብ ላይ ስማቸውን ለማስፈረም እንደ ወርቃማ አጋጣሚ ነው የሚታየው። ከዛ ውጭ ደግሞ የሀገራችንን ገጽታ መልካም ምድራችንን ለማሳየትም ስለ ሀገራችን ለማስተዋወቅም ለጥሩ አጋጣሚ ነው ይሄ ውድድር ይዞት የመጣው። ስለዚህ ኢትዮጵያ ውድድሮችን እንደዚህ አይነት ኢንተርናሽናል ውድድሮችን የማዘጋጀት አቅም አላት የላትም ብሎ ለሚጠራጠሩ ሰዎችም መልስ የሚሰጥ ነውና እንደ መልካም አጋጣሚ ነው የምንወስደው። ከዛ በመቀጠል በዚህ ውድድር ላይ በቀጣይ የወርቅ ደረጃና የሲልቨር ደረጃ የብር ደረጃ ያላቸው ውድድሮች ለማዘጋጀት ይሄ ውድድር ይዞት የሚመጣው ሌላ መልካም ነገርም አለን ነው። ይህንን ውድድር በብቃት አስተናግደን ካለፍን እንደ ሀገር ትልቅ ጥቅም ይሰጣል። ከዛ ውጭ ደግሞ በቴሌቪዥን መስኮት ስናያቸው የነበሩ አትሌቶችን በተለይ ፈጣን እግር ባለቤቶች ናቸው እዚህ ወደ ኢትዮጵያ የመጡትና ለምሳሌ ኬንያዊ የ100 ሜትር ባለ ሪከርድ ወደዚህ ይመጣል። አሜሪካዊቷ ጋቢን የመሰለች ትልቅ አትሌት ወደ ኢትዮጵያ ትመጣለች። እንደውም ዛሬ 3 አሜሪካን አትሌቶች ወደዚህ የመጡበት ሁኔታ አለና ይህ ለእኛ በጣም እንደ ትልቅ አጋጣሚ ነው የሚታየው። ኢትዮጵያ እንግዲህ እንደምናውቀው የአትሌቶች መፍለቂያ ሀገር ናትና አሁን ደግሞ ወደ ውጭ ስንሄድ የነበረው አትሌቶች ወደኛ የሚመጡበትን እድል የፈጠረ መልካም አጋጣሚ ስለሆነ ከ65 ዓመት በኋላ ይህንን ነገር እንዲሳካ ያደረጉትን የፌዴሬሽኑ ስራ አመራሮችን በአጠቃላይ በተለይ ደግሞ ፕሬዚዳንቱ ኮማንደር አትሌት ስለሺ ስህን በመሪነት ሆኖ ብዙ ነገሮች ርቀት ሄደዋል። በሙሉ ስራ አስፈጻሚ ትልቅ ርብርቦች እንዳደረገ አውቃለሁ። ስለዚህ ሁሉንም በዚህ አጋጣሚ አመሰግናለሁና ይሄ ትልቅ አጋጣሚ ነው። መላ ኢትዮጵያ ሕዝብን ደግሞ ይህንን ወርቃማ ዕድል አዲስ አበባ ስቴዲየም ተገኝቶ ቅዳሜ ዕለት ውድድሩን በአካል ተገኝቶ ኢትዮጵያ የአትሌቶች ብቻ ሳይሆን አትሌቲክስ አፍቃሪያንም ሀገር መሆኗን በድጋፍ ጭምር አዲስ አበባ ስቴዲየም ገብቶ ማሳየት አለበት። በተረፈ ለተሰጠኝ ዕድል አመሰግናለሁ። Addis Ababa stands taller for all the world to be free. No limits on the future. We're reaching for the